ሰላም ሰላም እንዴት ዋላችሁ? ዛሬ ደግሞ በሌላ ነገር ብቅ ብያለሁ። እህልና አይነቶቹን ነው ዛሬ እህል አይነቶች ነው የምናየው። ጎሳ ሚዳኒ ከጤፍ እንጀምራለን። ጣፊ ጤፍ እንለዋለን። ቀመዲ ማለት ስንዴ፣ በቆሎ ማለት ነው። ገርቡ ስንል ገብስ ማለት ነው። አጃ ማለት ራሱ አጃ ነው። በአፋን ኦሮሞ በሁለቱም አጃ ነው። ባቄላ ነው። አተር እንላለን። አተራ ማለትም ያው አተር ነው። ሽምብራ ስንል ደግሞ ሽምብራ ማለት ነው። እሱም ያው ነው። ምስር ስንል ምስር ማለታችን ነው። ኑግ ማለታችን ነው። ሱፊ ማለት ደግሞ ሱፍ ማለታችን ነው። ሚሽንጋ ስንል ደግሞ ማሽላ ማለታችን ነው። ስለዚህ ዛሬ ከነ ንባቡ ነው የጻፍኩላችሁ ኮሜንት ላይ ስለተጠየቅኩኝ። ስለዚህ በቅንፍ ያሉት ንባባቸው ነው። ይሄን ያህል ካየን ለዛሬ ደግሞ ይበቃናል። አመሰግናለሁ። ከተመቻችሁ ፎሎ አድርጉ። ለጓደኞቻችሁም ሼር በማድረግ ፎሎ እንዲያደርጉ ላይክ፣ ኮሜንት ማድረግ አትርሱ። ስለተከታተላችሁን በጣም አመሰግናለሁ። ታንኪዩ